ሰላም እንደምን ቆይታችኋል? ክብራን ተመልካቾቻችን እንደምን ሰነበታችሁ? ህይወታችሁ የሰላምና የጤና ይሆንላችሁ። ዛሬም እንደተለመደው በአስተማሪና ቁም ነገር አዘል በሆነ ፕሮግራም ተገናኝተናል። በዛሬ ቪዲዮችን የምንመለከተው የሩዝና የቀይ ሽንኩርት ውሃን ብቻ በመጠቀም በአጭር ጊዜ ውስጥ በተፈጥሯዊ መንገድ ጸጉርን እንዴት ማሳደግ እንደሚቻል እንመለከታለን። ምናልባት በጸጉር መርገፍ፣ የጸጉር ቀለም መቀየር ወይም ሽበትና የመሳሰሉ የጸጉር ችግሮች ካለባችሁና ይህ ችግር እንዲቀርፍላችሁ የምትፈልጉ ከሆነ ወይም ደግሞ አጭር ጸጉር ወይም ከርዳዳ ጸጉር ያላችሁና ይህንን ችግር ሙሉ በሙሉ በተፈጥሯዊ መንገድ እንዴት ማስወገድ እንደሚቻል እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አንደኛ የቀይ ሽንኩርት ውሃ መጠቀም ነው። ቀይ ሽንኩርት በውስጡ ሰልፈር የተባለውን ማዕድን በከፍተኛ መጠን ያዘ ተክል ነው። በሳይንሳዊ ዓለም ሰልፈር የጸጉራችን ዋና መዋቅር የሆነውን ኬራቲን የተባለው ፕሮቲን እንዲፈጠር ትልቅ አስተዋጽኦ ያደርጋል። የሽንኩርት ውሃን በምናዘጋጅበትና ጸጉራችን ስር በምንቀባበት ጊዜ ይህ ሰልፈር በቀጥታ ወደ ጸጉራችን አምፖሎች ውስጥ በመግባት የጸጉራችን ክሮች ጥንካሬ እንዲኖራቸውና በቀላሉ እንዳይሰባበር ይከላከላል። ከዚህም በላይ ቀይ ሽንኩርት በውስጡ ካርሴቲን የተባለ እጅግ ኃይለኛ ጸረ ኦክሲዳንት ወይም ደግሞ አንቲኦክሲዳንትን ይዟል። ይህ ንጥረ ነገር በጸጉራችን ቀልጠም ላይ የሚፈጠሩትንና የጸጉርን ሴሎች የሚገሉትን የውስጥ ብግነቶችን ወይም ደግሞ ኢንፍላሜሽንና የባክቴሪያ ጥቃቶችን ሙሉ በሙሉ ያጠፋቸዋል። ይህም የጸጉር መርገፍን ወዲያውኑ የሚያቆም ከመሆኑም በላይ አዳዲስና ወፍራም የሆኑ የጸጉር ስሮች እንደገና እንዲበቅሉና ጸጉራችን ጥቅጥቅ ያለ እንዲሁም ደግሞ ጤናማ ሆኖ እንዲቆይ ያደርጋል። የሽንኩርት ውሃ በቆዳችን ላይ ያለውን የደም ዝውውርን በማፋጠን ጸጉራችን ተገቢውን ኦክሲጅንና አልሚ ምግቦችን በቀላሉ እንዲያገኝ ያደርጋል። ቀይ ሽንኩርት በውስጡ ያለው የተፈጥሮ ኤንዛይም ካታሌዝ የተባለውን ንጥረ ነገር በማነቃቃት ያለ ዕድሜ የሚከሰተውን የጸጉር ቀለም መቀየርን ወይም ደግሞ ሽበትን በእጅጉ ይከላከላል። ጸጉራችን እንዲሸብት ወይም እንዲነጣ የሚያደርገው በጸጉራችን ስር የሚከማቸው ሃይድሮጅን ፔሮክሳይድ የተባለው ኬሚካል ሲሆን የሽንኩርት ውሃ ደግሞ ይህንን ጎጂ ኬሚካል በመሰባበር የጸጉራችንን ተፈጥሯዊ ቀለም ጠብቆ ለማቆየት ይረዳል። ይህም ሳይንሳዊ ሂደት ጸጉራችን ከስር ጀምሮ ጤናማና ጥቁር ሆኖ እንዲያደርግ ያደርጋል። የሽንኩርት ውሃ በቆዳችን ላይ ያሉትን ጥቃቅን የደም ስሮችን እንዲሰፉና እንዲነቃቁ በማድረግ የጸጉራችን አምፖሎች ወይም ደግሞ ፎሊክሎች ረዘም ላለ ጊዜ በእድገት ምዕራፍ ውስጥ እንዲቆይ ያደርጋል። ጸጉራችን በእድገት ምዕራፍ ውስጥ ረዘም ላለ ጊዜ በቆየ ቁጥር የክሮቹ ርዝመትና ውፍረት በአጭር ጊዜ ውስጥ በግልጽ ይታያል። በተጨማሪም የቀይ ሽንኩርት ውሃ ተፈጥሯዊ የሆነ የጸረ ተዋሲያን ወይም አንቲማይክሮቢያል ባህሪ ስላለው በጸጉር ቆዳችን ላይ የሚፈጠሩትንና የጸጉር ማደግን የሚገቱትን ጥቃቅን የቆዳ ኢንፌክሽኖችን ሙሉ በሙሉ ያጸዳቸዋል። ብዙ ጊዜ የጸጉር መርገፍ የሚከሰተው ቆዳችን ላይ በማናስተውላቸው ባክቴሪያዎችና ከመጠን በላይ በበዛ በስብ ምክንያት የጸጉር ቀዳዳዎቻችን ሲደፈኑ ነው። የሽንኩርት ውሃ ግን እነዚህን ቀዳዳዎችን በውስጡ በሚገኘው በሰልፈር ኃይል በመክፈት ጸጉራችን በነፃነት እንዲያድግና እንዲስፋፋ ያደርጋል። በመጨረሻም በቀይ ሽንኩርት ውስጥ የሚገኙት ማዕድናትና ቪታሚኖች የራስ ቆዳ የፒኤች መጠናችንን ፍጹም በተመጣጠነ ሁኔታ ጠብቆ ለማቆየት ይረዳል። ይህ ደግሞ ወይም ደግሞ የቆዳችን የፒኤች መጠን ሲስተካከል ደግሞ ጸጉራችን ጤናማና እርጥበት ያለው እንዲሆን ያደርጋል። ሁለተኛ የሩዝ ውሃን መጠቀም ነው። የሩዝ ውሃ በተለይ በኢሲያ ሀገራት ለዘመናት የጸጉር ውበት ምስጢር ሆኖ የኖረ ሲሆን በቅርብ ጊዜ የተደረጉ ሳይንሳዊ ጥናቶችም ጥቅሙን በተጨባጭ ሁኔታ አረጋግጧል። ሩዝ ውሃ ውስጥ በሚቆይበት ጊዜ በሩዝ ውስጥ የሚገኙት ማዕድናት በቀጥታ ወደ ውሃ ውስጥ ይገባሉ። ከነዚህ ማዕድናት መካከል ኢኖሲቶል የተባለ ልዩ ካርቦሃይድሬት ዋነኛ ነው። ሳይንቲስቶች እንዳረጋገጡት ኢኖሲቶል ወደ ጸጉራችን ክሮች ውስጥ ዘልቆ በሚገባበት ጊዜ የጸጉራችን ውስጣዊ መዋቅርን በመጠበቅ የጸጉር መርገፍን ይከላከላል። በተጨማሪም የሩዝ ውሃ በውስጡ በርካታ ቫይታሚን ቢ፣ ቫይታሚን ኢ እና አሚኖ አሲዶችን ይዟል። አሚኖ አሲድ ለጸጉር እድገትና ጥንካሬ ወሳኝ የሆነ የፕሮቲን መገንቢያ ጡቦች ናቸው። ጸጉራችንን በሩዝ ውሃ መታጠብ ጸጉራችን ሳይቆራረጥና ሳይሰባበር በጥሩ ጤንነት ላይ ሆኖ እንዲረዝም የማድረግ ትልቅ አቅም አለው። የሩዝ ውሃ በተለይም ተስማሚ በሆነ ሁኔታ ሲቦካ በውስጡ ያለው የጸረ ኦክሲዳንት መጠን በከፍተኛ ሁኔታ ይጨምራል። ይህ የተቦካ የሩዝ ውሃ በውስጡ
ፒቴራ የተባለ ልዩ የተፈጥሮ ንጥረ ነገር የሚያመነጭ ሲሆን ይህም ንጥረ ነገር የሴሎችን እድሜ በማደስና የራስ ቆዳችን ጤናማና የወዛ ሆኖ እንዲቀጥል የማድረግ ልዩ አቅም አለው። በሩዟ ውስጥ የሚገኘው ቫይታሚን ኤ ክምችት የፀጉርን ክሮች ውጫዊ ሽፋንን በማለስለስ ፀጉራችን ተፈጥሯዊ የሆነ አንጸባራቂና ጤናማ ሆኖ እንዲታይ ያደርጋል። ቫይታሚን ኤ የፀጉርን ቆዳ ከተለያዩ የውጭ አየር ብክለቶችና ከፀሐይ አልትራቫዮሌት ጨረር ጥቃቶች የሚከላከል በመሆኑ ፀጉራችን ጥራቱንና ጥንካሬውን ሳጣ ረጅም ዘመን ለረጅም ጊዜ እንዲቆይ ያደርጋል። ከዚህም በላይ የሩዝ ውሃ በውስጡ ያለው ስታርች ፀጉርን ከታጠበን በኋላ የፀጉርን ክሮች በማስተካከልና በማለስለስ እርስ በእርስ እንዳይለጣጠፍና በምናጥርበት ወቅት ደግሞ እንዳይበጣጥስ ያደርጋል። ይህም ባይሪው በተለይ ሸካራና በቀላሉ የሚጎዳ ፀጉር ያላቸው ሰዎች ችግሩን በመፍታት ፀጉራቸው የራሱን የተፈጥሮ የመለጠጥ አቅም ወይም ኢላስቲሲቲ እንዲያገኝና ያለምንም መሰባበር ርዝመቱን ጨምሮ እንዲቆይ ያደርጋል። በመጨረሻም በሩዝ ውሃ ውስጥ የሚገኙት አሚኖ አሲዶች በፀጉር ቆዳችን ላይ የሚገኙትን ጥቃቅን ቀዳዳዎችን በመመገብ አዳዲስ የፀጉር አምፖሎች እንዲፈጠሩ ያግዛል። የፀጉር ስራችን በፕሮቲንና በቪታሚን የበለጸገ ምግብ ሲያገኝ የሚበቅለው ፀጉር ቀጭንና ደካማ ሳይሆን ገና ከጀምሩ ወፍራም፣ ጠንካራና ማናቸውንም የውጭ ጫናዎችን መቋቋም የሚችል ሆኖ እንዲበቅል ትልቅ ሳይንሳዊ መሰረት ይጥላል። በመቀጠል ደግሞ የሩዝና የሽንኩርት ውሃን እንዴት ማዘጋጀት እንደሚቻል እንመለከታለን። በመጀመሪያ ግማሽ ብርጭቆ ንጹህ ሩዝ፣ አንድ መካከለኛ መጠን ያለው ቀይ ሽንኩርት፣ 2 ብርጭቆ ንጹህ ውሃና አንድ ስፕሬይ ወይም ደግሞ መርጫ ያስፈልጋል። መጀመሪያ ሩዙን በንጹህ ውሃ መቀቀል ያስፈልጋል። ከዚያም በተለየ ዕቃ ውስጥ 2 ብርጭቆ ውሃ ጨምሮ ሩዙን ለ4 ሰዓታት ውሃ ውስጥ ዘፍዝፎ ማቆየት። ከ4 ሰዓት በኋላ ሩዙን በጥንቃቄ አጥሎ ውሃውን ብቻ ማቆየት። ቀይ ሽንኩርቱን ደግሞ ልጣጩን አንስቶ በንጽህና ማጠብ። ከዚያም ሽንኩርቱ እስኪደቅ ድረስ በብሌንደር መፍጨት ያስፈልጋል። ከተፈጨም በኋላ ሽንኩርቱን በመጭመቅ ውሃውን ማውጣትና ያንን ውሃ በጥንቃቄ ከሽንኩርቱ ላይ ማጣራት ያስፈልጋል። ከዛ በኋላ ከሽንኩርቱ ላይ ውሃውን ካወጣችሁ በኋላና ከሩዙ ላይም ውሃውን ካወጣችሁ በኋላ ሁለቱንም ለብቻ ታስቀምጡትና አንድ ላይ በመቀላቀል በውሃው ፀጉራችሁን በቀን አንዴ ብቻ በመታጠብ 1 ወር ባልሞላ ጊዜ ውስጥ በፀጉራችሁ ላይ አስደናቂ ለውጥን ማየት ትችላላችሁ። የተከበራችሁና የተወደዳችሁ ክቡራን ተመልካቾቼ ለዛሬ የነበረን ፕሮግራም ምን ይመስላል? በዛሬ ቪዲዮ ሐሳብ አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።